ሰላም እንዴት ናችሁ የዩቲዩብ ቻናሌ ተከታታዮች? በዛሬ ቪዲዮ ላይ ይዤላችሁ የመጣሁት እንዴት ሪሲቨራችንን በቻርጀራችን ኬብል ብቻ በመጠቀም ከኢንተርኔት ጋር እናገናኛለን የሚለውን ነው። ስቴፖቹን ሙሉ በሙሉ በአጭር መልኩ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። በመጀመሪያ እንደሚሰራና እንደማይሰራ ማለት ምንም ዋይፋይ አንቴናም ሆነ ቻርጀር ኬብል እየተጠቀምኩ እንዳልሆነ ለማሳየት ወደ ዩቲዩብ ገብቼ ሞክርላችኋለሁ። እንደምትመለከቱት ዩቲዩብን ገብቼ ስሞክረው ኖ ኔትወርክ ይለኛል። ከምንም አይነት ኔትወርክ ጋር ስላልተገናኘ አይሰራልኝም። እኔ የምጠቀመው ዲኮደር ጎልድ ስታር 7200 ኤችዲ የሚባለው ሞዴል ነው። ለሁሉም ሞዴሎች ይሰራል ይህ ነገር። መጀመሪያ የሚያስፈልገን የቻርጀር ኬብል ብቻ ነው። የዋይፋይ አንቴና አያስፈልገንም። ማስተዋል ያለባችሁ ነገር ሊኖራችሁ የሚገባው የዩኤስቢ ኬብል ኦሪጂናሉ መሆን አለበት። ኢንተርኔት እና ፋይልን ማስተላለፍ የሚችለው ማለት ነው። እና እሱን በዲኮደራችን ጀርባ ከሚገኘው የዩኤስቢ ፖርት ላይ እንሰካዋለን። ከሰካም በኋላ የኬብላችንን አንደኛውን ጫፍ ደግሞ በምንጠቀምበት ስልክ እናደርገዋለን ማለት ነው። ዩኤስቢ ኬብላችሁን በስልካችሁ ላይ ከሰካችሁ በኋላ ስታተስ ባሩን ስታወርዱት የዩኤስቢ ሜሴጅ መምጣት አለበት እና እሱን ነክታችሁ ምን ማድረግ እንደምትፈልጉት መርጡለታላችሁ። እናንተ የምትመርጡት ደግሞ ዩኤስቢ ቴዘሪንግ የሚለውን ነው። ቴዘር ማለት ኔትወርክ ማስተላለፍ ማለት ስለሆነ ማለት ነው። እሱን ከመረጣችሁ በኋላ ዳታችሁን ማብራታችሁን እንዳትረሱ። ዳታ ካበራችሁ በኋላ በስልካችሁ ላይ ዩቲዩብ ሊያሳያችሁ የሚችል ፓኬጅ መኖር አለበት። እኔ አሁን የምጠቀመው የዩቲዩብ ፓኬጅ ስለሆነ ዩቲዩብን ገብቼ ሞክረዋለሁ ማለት ነው። ፓኬጅ ካለው ዩቲዩቦች ቪዲዮዎች ይመጡልኛል። እንደምትመለከቱት ስልኬ ፓኬጁ ይሰራል ማለት ነው። የግዴታ የዩቲዩብ ፓኬጅ መሆን የለበትም፣ የትኛውም ጥቅል መሆን ይችላል። ከዛ በኋላ ወደ ሪሲቨራችን እንመለሳለን። ሪሲቨራችን ላይ ምንም እናስተካክለው ነገር አይኖርም። ቀጥታ ወደ ዩቲዩብ ነው የምንገባው ማለት ነው። እንደምትመለከቱት ዩቲዩብን ስነካው አፕዴቲንግ ፕሊስ ዌት ይለኛል። ከገባው በኋላ እንደምትመለከቱት ብዙ አይነት ቪዲዮዎችን ይመጣልኛል ማለት ነው። ከዛ የፈለኩትን ወይም የፈለጋችሁትን ነገር ሰርች አድርጋችሁ መጠቀም ትችላላችሁ። ከዛ የፈለጋችሁትን ቪዲዮ መርጣችሁ መክፈት ትችላላችሁ። እኔው ለምሳሌ የከፈትኩት ቪዲዮ በፍጥነት ነው የከፈተልኝ። እንደ የኢንተርኔታችሁ ፍጥነት ይወሰናል። እናም ደግሞ ለዩቲዩብ ብቻ አይደለም ይሄ ነገር የሚሰራው። ሪሲቨራችሁ ላይ ቲክቶክም ካለ አይፒቲቪም ካለ ላይቭ ስትሪም የሆኑ ነገሮችም ካሉ በቀላሉ ከዋይፋይ አንቴና በተሻለ ፍጥነት በኬብል ይሰራላችኋል ማለት ነው። ኮመንት ላይ ልትጠይቁኝ የምትፈልጉት ነገር ካለ በኮመንት ጻፉልኝ፣ ይሰራላችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። በድጋሚ እስከምንገናኝ ድረስ ቸርን ሰንብት።